ይገርማቸዋል። ማትሪክ የመጣልኝ ጊዜ አባቴ የደስደስ በ50 ብር የገዛው በግ እስከሞት ድረስ አይረሳኝም። ግዝፈቱን ምን ብዬ ገልጸዋለሁ? የበግ ለምድ የለበሰ የወፍጮ ቤት አህያ እንጂ በግ ነው ለማለት ይከብደኛል። ቀንዱ ራሱ እንዲህ ሆኖ የሀይገር ባስን ስፖኪዮ ነው የሚመስለው። ትዝ ይለኛል አባዬ የበጉን ወገብ ሲለካው ነጋዴው ወገቡ ስለተጎዳ ወገቡን ባይነኩት ጥሩ ነው አለው። አባዬ ምን ነው ወገቡን በዱላ መታችሁት ነው ሲለው፣ አይ አለ ነጋዴው፣ ላቱ በጣም ስለከበደው የዲስክ መንሸራተት ገጥሞት ነው። በመታረጃው ሰዓት በጉ በገመድ ቢጎተት በመጫኛ ቢጠለፍ ንቅንቅ አልላለ። በመጨረሻ አባቴ ልክ የስፔን ወይፈን ታጋዮች እንደሚያደርጉት የጃኑን ቀለም ለበጉ እያሳየ ሲያበሳጨውና ሲያንከራትተው ከቆየ በኋላ ከግድግዳ ጋር አላትሞ ጥሎ ባረከው። አባዬ በጉን አርዶ ቆዳውን ሊገፋው ሲሞክር እናቴ ውዴ አለችው። ውዴ ጮማው ዓይንህ ላይ እንዳይፈልቅብህ የብየዳ መነጽርህን አድርግ